ስንት ሰው ነው የገደልከው ሲባል ከ50 ሰው በላይ ብሎ ያለምንም ጸጸት ጥርሱን ገልጦ የሚስቅ አረመኔ። Jamás habían dejado grabar lo que verán. Esta es la cárcel. ሰላም የአጃኢብ ሪቪው ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ቪዲዮ ልብ አንጠልጣይ ነው። የምንወስዳችሁ በቀጥታ ወደ ሲኦል ደጃፍ በሉት። ይህ የምታዩት ደፋርና ለሰዎች አዛኝ የሆነው ታዋቂው ዩቲዩበር አሌክሲስ ኦማን ይባላል። አሌክሲስ ከዩቲዩብ በሚያገኘው ገንዘብ ለድሆች ቤት በመስራት ነው የሚታወቀው። ታዲያ በዚህ ቪዲዮ ደግሞ 30 ሚሊዮን ሰብስክራይበር ከሞላሁ የዚህን ቪዲዮ ሙሉ ገቢ ለድሆች ቤት መስሪያ አውለዋለሁ በሚል ዓላማ በዓለማችን ላይ ማንም ካሜራ ይዞ እንዳይገባበት ጥብቅ ክልከላ ወደ ተደረገበትና እጅግ አስፈሪ ወደ ሆነው የኤል ሳልቫዶር ሜጋ እስር ቤት ሲኢሲኦቲ ገብቶ ጉድ አሳየን። እዚህ ውስጥ ያሉት የሰፈር ኪስ አውላቂዎች አይደሉም። ሀገሪቱን በደም ሲያጥቡ የነበሩ ፊታቸው ላይ የዲያብሎስ ምስል የተነቀሱና በመቶዎች የሚቆጠሩ ሰዎችን የገደሉ አደገኛ የጋንግ አባላት ናቸው። የሰው ልጅ እዚህ እስር ቤት ውስጥ እንዴት እንደሚሰቃይ ስታዩ አጃኢብ ማለታችሁ አይቀርም። ቪዲዮውን ላይክ አድርጋችሁ ጀምሩ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቀበቷችሁን ሰሩ። አሌክሲስን ተከትለን ወደ አስፈሪው መንደር ገብተናል። ጥቂት ዓመታት ወደ ኋላ ስንመለስ ኤል ሳልቫዶር በዓለማችን ላይ እጅግ አደገኛዋና በነፍሰ ገዳዮች ጋንግስ የምትተዳደር ሀገር ነበረች። ነገር ግን ናይብ ቡኬሌ የተባለ ቆራጥ ፕሬዝዳንት መጣና እነዚህን አረሞች ሰብስቤ ማስገባበት ትልቅ ማከማቻ ስሩልኝ ብሎ ይህንን በ410 ሄክታር ላይ ያረፈ ከ60 ሺህ በላይ እስረኞችን የሚይዝ ግዙፍ እስር ቤት አስገነባ። አሌክሲስና ቡድኑ ወደዚህ እስር ቤት የደረሱት ገና ጎህ ሳይቀድ ከሌሊቱ 10 ሰዓት ከ50 ላይ ነበር። ወደ ውስጥ ለመግባት ያለው ጥበቃ እብደት ነው። እኛ ሀገር ሞል በር ላይ ቆሞ ኪስ እንደመፈተሽ አይደለም። እያንዳንዱ የሚገባ ሰው ኤክስሬ ማሽን ውስጥ ያልፋል። ማሽኑ ስጋህን አልፎ አጥንትህን ነው የሚያሳየው። እዩትማ፣ የአሌክሲስ አጥንት ቁልጭ ብሎ ታየ። ሆድህ ውስጥ ስልክ ወይም መሳሪያ ብትውጥ ራሱ ማሽኑ ያወጣዋል። ከዚህ እስር ቤት ማምለጥ የሚባል ነገር በታሪክ የለም። ዙሪያውን በ12 ሜትር ከፍታ ባለው ኮንክሪት እና የኤሌክትሪክ ሽቦ የታጠረ ነው። እንደ ፊልም ግድግዳ ሰብራለሁ ብትል እንኳን በ12ቱ የጥበቃ ማማዎች ላይ ያሉ ስናይፐር የታጠቁ ወታደሮች ግንባርህን ነው የሚነድሉህ። አሌክሲስ ዋናው የእስረኞች ማደሪያ ክፍሉ ሲገባ የገጠመው ነገር ጸጉር ያስቆማል። በመቶዎች የሚቆጠሩ ፊታቸው በንቅሳት የተሞላ አደገኛ ወንጀለኞች በብረት አሞሌ ውስጥ ሆነው ፍጥጥ ብለው ያዩት ጀመር። እዚህ እስር ቤት ውስጥ የሰብአዊ መብት የሚባል ነገር የለም። በአንድ ጠባብ ክፍል ውስጥ 80 እስረኞች ይታጎራሉ። እኛ ሀገር ታክሲ ውስጥ ተፋፍጎ ከመቀመጥ እየባሰ ነው። አልጋዎቹን ተመልከቱ። ፍራሽ፣ ብርድ ልብስ፣ ትራስ፣ እዚህ ህልም ነው። አሌክሲስ እንዳየው ሁሉም እስረኛ በባዶ የብረት ወለል ላይ ነው የሚተኛው። አሌክሲስ ይህንን ሲያይ በህይወቴ እንዲህ አይነት ስቃይ አይቼ አላውቅም ብሏል። የሚያስቀው ደግሞ ሻውራ አወሳሰዳቸው ነው። 80ውም እስረኛ አንድ ክፍት የውሃ በርሜልና ሽንት ቤት ነው የሚጠቀመው። ጠባቂዎቹ ከላይ ሆነው ሁሉንም ነገር ያያሉ። አሌክሲስ እስረኞቹ ሲታጠቡ አይቶ ሲያብራራ ለ80 ሰው ሻወር ወስዶ ለመጨረስ የተሰጠው ጊዜ 50 ደቂቃ ብቻ ነው ብሏል። ይህ ማለት እያንዳንዱ እስረኛ ከ30 ሰከንድ በታች ነው ያለው። ከበርሜሉ ላይ በፕላስቲክ ኩባያ ውሃ እየቀዱ ራሳቸው ላይ ያፈሳሉ። ወደ ምግብ ስንመጣ ደግሞ ነገሩ የባሰ ይሆናል። ፕሬዝዳንቱ ቡኬሌ በግልጽ ከአሁን በኋላ ለእነዚህ ወንጀለኞች ዶሮም ሆነ ስጋ አይሰጥም ብሏል። ስለዚህ የየዕለት ምግባቸው አንድ አይነት ነው፣ ሩዝ፣ ፓስታና ቶርቲያ ወይም ቂጣ ብቻ። ማንኪያም ሆነ ሹካ የለም። እንዳይገዳደሉበት ተብሎ ሁሉም በእጁ ነው የሚበላው። እስኪ የእነዚህን ሰዎች ፊት አስተውሉ። ፊታቸውና ገላቸው ላይ የሰይጣን ምስል የ666 እና የሞት ምልክቶች በሆኑ ንቅሳቶች የተሞላ ነው። አንደኛውማ ጭንቅላቱ ላይ የሰዎች መቃብር ተነቅሷል። ይህ ማለት የገደላቸውን ሰዎች ብዛት እያሳየ መሆኑ ነው። በጣም አጃኢብ የሚያስብለው ነገር ደግሞ ከነዚህ መካከል አንዳንዶቹ የተፈረደባቸው 772 ዓመት ነው። 700 ዓመት ምንድነው? ዳግም ተወልደው ሊጨርሱት ነው እንዴ? አሌክሲስ እጅግ በጣም ደፋር ነው። ከነዚህ አደገኛ ሰዎች መካከል የጋንጎቹ መሪ ከነበረው ሳይኮ ከተባለ እስረኛ ፊት ለፊት ተቀምጦ ቃለ መጠይቅ አደረገ። ይህንን አረመኔ ለማናገር ከ60 በላይ የጸጥታ ኃይሎች ነበሩ አሌክሲስን ከበው ሲጠብቁት የነበረው። አሌክሲስ
ስንት ሰው ወደ ሰማይ ሸኝተሃል? ስንት ሰው ገድለሃል? ብሎ ሲጠይቀው ሳይኮ ምንም ሳይመስለው ጥርሱን እያሳየ ከ50 በላይ ሰው ገድያለሁ አለው። የገደልካቸውን ሰዎች ታስታውሳቸዋለህ ሲለው አረ ታስታውሳለሁ፣ አንጠይቅም፣ ዝም ብሎ መግደል ነው አለ። ምንም አይነት የጸጸት ስሜት የለበትም። እስካሁን ያየነው የጋራ እስር ቤቱን ነው። ጥፋት ያጠፋ እስረኛ የት ይገባል? ፊልሙ እዚህ ጋር ነው። ጥፋት ያጠፋ እስረኛ የብቸኝነት ክፍል አይዞሌሽን ሴል ወደሚባለው ይወሰዳል። ይህ ክፍል ምንም አይነት መስኮት የሌለው የፀሐይ ብርሃን ፈጽሞ የማይገባበት ድቅድቅ ያለ ጨለማ ነው። አያችሁት? አሌክሲስ እዛ ክፍል ውስጥ ገብቶ መብራቱ ሲጠፋበት ፍርሃት ወሮታል። አስቡት፣ እዚህ ውስጥ 30 ቀን ሙሉ ፀሐይ ሳታዩ ሰው ሳታናግሩ በባዶ ኮንክሪት ውስጥ መኖር። እዛው ይጸዳዳል፣ እዛው ይበላል። አሌክሲስ ይህንን ስሜት ከማንም በላይ ሆኖ ነግሮናል። ይሄ ከሞት የባሰ ቅጣት ነው ብሏል። ቪዲዮ ሊያልቅ ሲል አሌክሲስ አንድ የሚያስደነግጥ ነገር ተናገረ። ቀደም በፍጥጫ ሲያያቸው ከነበሩ እስረኞች መሃል ይህን ፊቱ ላይ የተነቀሰውን ሰውዬ የሆነ ቦታ አውቀዋለሁ ብሎ ፈልጎ ሲያየው አውቶቡስ ውስጥ 17 ንጹሃን ሰዎችን ዘግቶ በእሳት ካቃጠሉት አረመኔዎች አንዱ መሆኑን አወቀ። ታዲያ የሁሉ ጭካኔና ጥብቅ እስር ቤት ምን አመጣ? አጃኢቡ እዚህ ጋር ነው። ኤል ሳልቫዶር በዓለማችን ላይ መኖር ከማይቻልባት የጦርነት ቀጠናነት ተቀይራ ዛሬ ላይ በላቲን አሜሪካ እጅግ በጣም ሰላማዊዋ ሀገር ለመሆን በቅታለች። አዎ አንዳንዴ ጽንፈኛ ወንጀለኞችን ለማጥፋት ጽንፈኛ እርምጃ መውሰድ ግድ ይላል ይላሉ። እንግዲህ የአጃኢብ ሪቪው ቤተሰቦች አሌክሲስ ኦማን ወዳቀረበልን ወደዚህ የሲኦል ደጃፍ ያደረግነው ጉዞ ይህንን ይመስል ነበር። እስኪ አስቡት፣ አሌክሲስ የዚህን ቪዲዮ ገቢ ለድሆች ቤት በመስራት ዓላማ ስላደረገው እኛም የእሱን ደፋር ስራ በአማርኛ አቅርበንላችኋል። እናንተስ ምን ታስባላችሁ? ፕሬዝዳንት ቡኬሌ ያደረገው ነገር ልክ ነው ወይስ የሰብአዊ መብት ጥሰት ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ዓለምን ጉድ ያሰኙ አጃኢብ ቪዲዮዎችን በአማርኛና በአሪፍ ትንተና ዘወትር እንድናደርሳችሁ አሁኑኑ ሰብስክራይብ የሚለውን ቀይ ቁልፍ ተጭናችሁ የደወል ምልክቷን አብሩ። በቀጣይ በሌላ አጃኢብ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው።